የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉን ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። ቸግሮን ነው እንደዚህ የተናገርኩት። በቃ እኔ ፐርሰናሊ ቸግሮኝ ነው። በቃ ሌላ አይደለም። አትጨነቁ ምናምን ነገር ምንም የሚያስጨንቅ ነገር አይደለም። ሐላል በየገዳማቱ እኔ ገዳማት ዙሪያ አውቃለሁ። በእውነት ወላሂ አረ ነገረ እንዴ አንተ ጉደኛ ሰው ነሽ። በምን ጉዳይ በተለኛ እንዳልኩ በጉዞ ደረጃ እንኳን ይጣቃማኔ ጻድቃኔ ምናምን ይሄ ይልኩባ እንደም ጻድቃኔ ቪዲዮ ለቀቅ በዚህኛው ገንዘብ አልነበረኝም እና ከስራ እንትን ያልኩበት በሆነ አተክኖች ወጣውበት ሰዓት ነው። በዚህ ሰዓት በተሰማ መረጃ ተክለ ሃይማኖት አዳነ የእግረኛው ሚዲያ መስራች መታሰሩ ተሰምቷል። ሰራዊት ፍቅሬ 11 ሚሊዮን ብር የሚያወጣ ሌክጀሪ መኪና ፊንቴክ ኢንቨስትመንት እኔንም አጭበርብሮኛል አለ በአፉ። ከትናንቱ የተጫዋቾች መጥፋት በኋላ የአካዳሚዎች ሚስጥር ይፋ እየሆነ ይገኛል። ሰላም እንደምን አላችሁ የዚህ ቻናል ቤተሰቦች፣ ባላችሁበት ሰላማችሁ ይብዛልኝ። ለዛሬም ወቅታዊ ሰሞነኛ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። በቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የመጀመሪያ ቪዲዮአችን የሚሆነው ፌሚኒስት ጆርዲ እንግዲህ በሴቶች ጥቃት መቃወም ላይ ብዙዎቻችን እናቃታለን። አንድ ቪዲዮ ግን ለቃ ብዙዎችን ሲያነጋግር ነበረ። ንብረት ላይ ያነሳችው አንድ ሐሳብ ነበረ። ብዙዎች ትክክል ናት ሲሉ ነበር፣ ሌሎች ደግሞ ይሄኛው ሐሳቧን እንቃወማለን ሲሉ ነበረ። ከህግ አንፃር እንዴት ይታያል? ቪዲዮ ይዤላችሁ መጥቻለሁኝ። ቪዲዮ ላይክ አድርጎ መጀመር እንዳይረሳ። ወደ ቪዲዮ እንለፍ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉን ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። የህግ ምክር ከህግ ባለሙያ ብቻ እያገኛችሁ ጤነኛ ትዳራችሁን ጠብቁ። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ቀደም ሲል የተመለከታችሁት ቪዲዮ በባልና በሚስት መካከል አንደኛ በባለሙያ የቀረበ ምክረ ሐሳብ አይደለም። ሲቀጥል ደግሞ በባልና በሚስት መካከል ጥርጣሬ የሚፈጥር የብዙ ጤናማ ትዳሮችን አደጋ ላይ የመጣል አቅም ያለው ቪዲዮ ነው። ስለዚህ ይሄኛው ቪዲዮ ትክክለኛ የሆነ ሐሳብ የያዘ በመሆኑ ኮፒ ሊንክ ሼር እያደረጋችሁ ጤነኛ ትዳሮች ላይ ጥርጣሬ እንዳይፈጠር እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ባልና ሚስት በጋራ በሚኖርበት ጊዜ በሀገራችን የቤተሰብ ሕጎች እንደተቀመጠው ትዳራቸው ጸንቶ ባለበት ጊዜ በግልም ሆነ በጋራ ጥረት የሚያፈሯቸው ንብረቶች የጋራ እንደሆኑ ግልጽ በሆነ ሁኔታ ተደንግጎ ይገኛል። ይህ ማለት ታዲያ ንብረቱ የተፈራው በጋብቻ ውስጥ እያሉ ይሁን እንጂ በባል ስም ተመዘገበ፣ በሚስትም ስም ተመዘገበ፣ ንብረቱ የጋራ ከመሆን የሚያግደው ነገር የለም። ስለዚህ ሚስቶች በባሎቻችሁ ስም የተመዘገበው ንብረት አይመለከታችሁም ማለት አይደለም። ከዚህም ባሻገር ይሄንን ንብረታችሁን በማንኛውም ጊዜ ባል ከናንተ እውቅና ውጪ የሆነ የህግ ውጤት የሚያስከትል ነገር በሽያጭ፣ በስጦታ፣ በሌላ በማናቸው መንገድ ለማስተላለፍ ቢሞክር እና አድርጎ ቢገኝ የምትጠይቁበት የህግ ስርዓት ያለ በመሆኑ ጤነኛ ትዳር ውስጥ እያላችሁ አጉል ጥርጣሬ ውስጥና ሌሎች ነገሮች ውስጥ በመግባት ትዳራችሁን እንዳትበትኑ እላለሁ። አመሰግናለሁ። ሌላው ደግሞ አንድ የእስልምና እምነት ተከታይ ወንድማችን ብዙዎችን ሲያነጋግር ብዙዎች እቺ ናት ኢትዮጵያ ሲያስብል ነበረ። ከምን አንፃር ነው ይሄንን ያስባለው? እስቲ ቪዲዮ ይዤላችሁ መጥቻለሁኝ። ቪዲዮ እንከታተልና እናንተስ በዚህ ጉዳይ ላይ ሐሳብ አስተያየታችሁ ምን ይመስላል? ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንለፍ። በየገዳማቱ እኔ ገዳማት ዙሪያ አውቃለሁ። በእውነት ወላሂ አረ ነገረ እንዴ አንተ ጉደኛ ሰው ነሽ። በምን ጉዳይ በተለኛ እንዳልኩ በጉዞ ደረጃ እንኳን ይጣቃማኔ ጻድቃኔ ምናምን ይሄ ይልኩባ እንደም ጻድቃኔ ቪዲዮ ለቀቅ በዚህኛው ገንዘብ አልነበረኝም እና ከስራ እንትን ያልኩበት በሆነ አተክኖች ወጣውበት ሰዓት ነው። ግንቦት 21 ማለት ነው። ይሄ ግንቦት 21 ጻድቃኔ ማለት ይነክሳል። በጣም ነው የሚነክሰው። በአመት ልክ ነው። የአመቱ በአሁኑ ወር ነበር። ግንቦት ላይ ግን ንክስ ነው። ንክስ ሆኖ በጣም ጻድቃኔ እንትን ከዛ ከፍቶኛል አልኩና በቃ ጧት ጸጉሬ እንደታጠብኩኝ ሳስቡ ጻድቃኔ ልቀር ነው አልኩ። ኧረ አላህዬ ተው ግን ተው ወላሂ ኧረ አላህዬ ተው እኔ ቀርቼ እኮ አላውቅም ምናምን ብዬ ስልኬን አወጣሁና ኧረ ወላሂ ነው የምላችሁ ጻድቃኔ እኮ ልቀር ነው ምን ሆናችሁ ነው ምናምን ብዬ ቪዲዮ ለቀኩ። እያየሁት በደቂቃ ውስጥ ተቀጣጠለ ቪዲዮ።
ያው ሰዓቱ ሄደ እንጂ በትንሹ ከ100 ከ200 ሰው በላይ በፈለግከው ነገር ትራንስፖርት በፕሌን ከፈለክ በፕሌን በታክሲ ከፈለክ በራይድ ከፈለክ በፈለግከው ነገር እኛ ሸፍነን እንውሰድ። የምከረ ገባ ለምን አሁን አሚሪ አሁን እንዴት ነው ገዳማት አሁን ለምን ትሄድ ነበር ብታይ በጓደኛዬ ምክንያት አሁን እኔ ገዳም ገብቼ አውቃለሁ። ከዛ ለምን ስትለኝ ጓደኛዬ መም ላይ ነበር ለሱ መም ብዬ ገባው። አንዳንድ እምነት ያጸናል ይባላል። እምልህ ልጅ በጣም ወዳም ልጅ እኮ ነው። ይገርም ነው። ያለ ምግብ ማለት ነው ደም ስሩ የማይሰራ ደረቅ እንኳን የሆነ ርቦት ምግብ እስኪደርስ የሆነ ደረቅ እንደውም 3-4 የሚበላ ልጅ እኮ ነው። ኩንጉ ፉ ፓንዳ ነው ቀጣይ ስሙ ራስ ፓንዳ ነው የሚባለው። ወላሂ ግን እምነት እንደሚያጸና የምታውቀው ያ ቦታ ላይ ሲሄድ የራብ ስሜት አይሰማኝም ማለት ዋው አስበው ሰፈር ውስጥ ለደቂቃ ካልበላ ያማል። ውፍረቱ ራሱ ደስ ሲል እና ያ ቦታ ላይ እምነት ምን አላቀም እንዳለው አይል እንዳለው እንዳልከው አሁን አንተ ይሄ አብዛኛው ሰው አሁን ሃይማኖት ምን አረገው መሰለ እንደ ዘር ተክተን እንደምንመጣው ነገር አለ አይደለ? ነጋሽ ማል ልጅ ነው እንትና ልጅ እንትና ዘሩ ምንድን ነበር ከተባለ አንተ ዘር ታወቀ እኮ በቃ። እና ሃይማኖት እንደዛው ነው። አሚር ማል ልጅ ነው የሀጂ ሚፍታ ልጅ። ሀጂ ሚፍታ ምንድነው ሙስሊም አባቱ ሙስሊም ስለሆነ ነው የሆነው እንዴ? ገባ? አሁን ላይ ያለ ሰው እስኪ ነግያውን መንገድ ላይ አንድ ኦርቶዶክስን አስቁመን እስኪ እንጠይቅ እስኪ ኦርቶዶክስ ምንድነች? ኦርቶዶክስ ተዋህዶ ምን ያዛል ብለን እንጠይቅ እስኪ። ምን አይነት መልስ ይሰጠናል? እማጠብቀው መልስ ነው የሚሰጥ። ለምን ከአንድ ኦርቶዶክስ እንደዚህ እንዴት ገባ አይደል? የኦርቶዶክስን ክብር እንዳንተ የሚያውቁ የለም፣ እንደ አማኙ የሚያውቁ የለም፣ እንደ አባቶች የሚያውቁ የለም። የሙስሊምን ክብር እንደኔ እንደ አማኙ የሚያውቁ የለም። እኛ ያላከበር ነው እኛ ልናውቅ ያልጓጓንበትን እምነት ማን ሊያውቁ ይጓጓበታል? ገባ? እና ምን እላለሁ እኔ ይሄ እምነት ከማለታችን በፊት እምነታችን ላይ ምን እየሰራን ነው ይላል እኮ አንዳንዴ ሲናገሩ ትላልቅ ሰዎች አገሬ ምን ሰጠችኝ ይላል። እኛ ለሀገራችን ምን ሰጠናት? ይሄ ጥያቄ ቀድማል። እኔ እኮ ነጋሽ ምን ሰጠኝ ከማለቴ በፊት እኔ ለነጋሽ ምን ሰጠሁት? ሃይማኖቱን ለሃይማኖተኛው እንተውለት ነው በቃ በዛ ልክ አንንካው ነው። ለምን መነካትም የለበትም። ምን ይሆናል መሰለህ እኔ የምፈልገው ወጣት እንደ አንድ አማኝ እምነቱን ጠንቅቆ ማወቅ የቻለ አማኝ ከሰው አይጣላም። ለምን? ነገሩ ከእግዚአብሔር ጋር ነው። በቃ ምንም እግዚአብሔር ካለ ከማን ጋር ትጣላለህ? ሁሉም ታልፈዋለህ። ብትሰነዝር እንደምታሸንፍ ታውቀዋለህ። በዓለማዊም እኮ በጣም አራዳ ከሆንክ በነገራችን ላይ ሁለት ነገሮች አሉ ከጸብ በፊት። አንድን ሰው እንደምታሸንፈው ካወቅክ ለምን ትጣለዋለህ? ብትመታው ወጪ አውጥተህ ልታሳክም ነው፣ የሕክምና ነው ወይ መታሰር ነው። ብትመታስ አልጋ ልትይዝ ነው። ስለዚህ ጸብንም ብለህ ነው ልትሄድ የምትችልበት። አሁን ምን ሆነ መሰለ አሚሮ፣ ይሄ ጉዳይ የሶሻል ሚዲያ ገበያ ሆነ፣ ገንዘብ ሆነ፣ የሰው ደም የሰው ሃይማኖት ምናምን እንጀራ ሆነ። ሲባላ ሰንበዲ የሚገኝበት ሆነ። እኔ በቅርቡ የገጠመንን አንድ ነገር በጣም አሳዛኝ ነገር በልብ ያዘንኩት፣ በቪዲዮአችን በተቻለኝ መጠን የእስልምናን መልካም ኡስታዞች አምጥቶ መስራት ነው የኔ ፍላጎት። ብዙ ነው የምንሰራው። መልካም ነገር ስናገኝ ይሄ ይጉላ በስነ ስርዓት፣ መጥፎ ነገር ሲገኝ ደግሞ አማኙ ሳይሆን ይሄ ሰው ነው ብለን ሰው ነው መነጠል ያለብን። እስልምና ካልን መጥፎ ነው፣ ክርስትና ካልን መጥፎ ነው አይባልም። በሁሉም ሊሆን አይችልም። እነሱ ማጠቃለል ይሆናል። ግን አሁን ላይ ጸብ ያለሽ በዳቦ የሚፈጥሩ ኦርቶዶክስ ያስጥማሉ፣ ሙስሊም ውስጥም አሉ፣ ሰው ናቸው። እና ያንን አውጥተን የሆነውን ከማርያም ወርቅ ጋር ስለ ቂልጦ ማርያም እያወራን ነበርና አንድ ሙስሊም ነኝ የሚል ሰው ጻፈ እኔ ላይ በጣም ረጅም ጻፈ። በተያዘበት ይገደል፣ ይመታ፣ ይቆረጥ ምናምን ወደዚህ ሊመጣ ነው። ስለዚህ የክልሉ መንግስት ምናምን ሌላው ደግሞ ሳምንቱን በስፋት ሲያነጋግር የነበረ አንድ ቪዲዮ አለ። በኢቢኤስ ቲቪ ፕሮግራም ላይ እንተዋወቃለን የሚል ጨዋታ ላይ እንግዲህ ባልየው ለሚስትየው ቀስ ብሎ መልስ ሲነግራት የምስልና የድምጽ ማስረጃ ወጥቶበት አሸናፊነቱ ውድቅ ተደርጓል። ለምንድነው መልስ የነገራት ከምን አንጻር ነው የሚለውን ደግሞ ከአንደበቱ እንሰማለን። በመጀመሪያ የምስልና የድምጽ ማስረጃ የወጣበትን ቪዲዮ እንከታተልና ለምን እንዳደረገ ደግሞ
ከነሱ እንሰማለን። ወደ ቪዲዮ እንለፍ። እሺ እጃችሁን ወደ መሬት እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ወደ ጥያቄያችን እንግባና ሚስት ቤት ውስጥ በብዛት የሚጠፋባት ዕቃ ምንድነው ብለን የጠየቅነው ሪሞት። ሚስት ለባብሳ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቅነው 30 ደቂቃ። ሚስት ከጋብቻ በፊት ለመጀመሪያ ጊዜ ያስተዋወቀችህ ማንን ነው ብለን ነበር የጠየቅነው መሲ። ትንሽ ናት ጓደኛዬ። አሁን ወደ ውጤቱ እንሄዳለን ማለት ነው። አሜንና በለጠ 30 ነጥብ አምጥተዋል። አጫዋችና ፍቃዱ 25 ነጥብ አምጥተዋል። ትግስትና መክብብ ደግሞ 15 ነጥብ አምጥተዋል። ግን በመግቢያችን ላይ ምን ብለን ነበረ? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር የድምጽና የምስል መረጃ ተይዞብሃል። ቪዲዮውን ተመልክተን ተመልሰን ተገናኝተናል። እንግዲህ መልስ ሲነግራት የምስልና የድምጽ ማስረጃ ወጥቶበት አሸናፊነቱ ውድቅ ተደርጓል። ለምንድነው የነገራት? ለምን እንደነገራት ደግሞ እንደሰማችሁ ተናግሯል። ተቸግሬ ነው ይሄንን ፕሮግራም ማሸነፍ ነበረብኝ፣ ማግኘት ነበረብኝ ሲል አድምጠነዋል። ብዙዎች እንግዲህ ሲያዝኑለት ሰምተናል። ሌላው ደግሞ እንግዲህ የተለያዩ ዜናዎች እንደሚያመላክቱን የእግረኛው ሚዲያ ባለቤት ተክለ ሃይማኖት መታሰሩን የሚያመላክቱ ቪዲዮዎች በስፋት እየተዘዋወሩ ይገኛሉ። እስቲ ቪዲዮ እንመልከትና ተመልሰን እንገናኛለን። ወደ ቪዲዮ እንለፍ። በዚህ ሰዓት በተሰማ መረጃ ተክለ ሃይማኖት አዳነ የእግረኛው ሚዲያ መስራች መታሰሩ ተሰምቷል። ተክለ ሃይማኖት የእግረኛው የበይነ መረብ ሚዲያ ባለቤት ሲሆን ለጊዜው የእስሩ ምክንያት ግልጽ አልሆነም ተብሏል። ትናንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ መታሰሩን ነው የታወቀው። ተክለ ሃይማኖት አዳነ በሚዲያው ላይ ትኩረት ሳቢ ጉዳዮችን ሲያቀርብም ይታወቃል። ሌላው ደግሞ እውነትን ፈልፍሎ በማውጣት የምናውቀው ወንድማችን አወንታ በርሲሳ አሁንም ትክክል ስራ እየሰሩ አይደለም ስለሚላቸው አርቲስቶች እውነቱን እናገራለሁ ሲል እያደመጥነው ነው። እስቲ ምን ሊለን ነው? ቪዲዮውን ተመልክተን ተመልሰን እንገናኛለን። ሐሳብ አስተያየት ካላችሁ እንደተለመደው ጻፉልኝ። ወደ ቪዲዮ እንለፍ። ሰራዊት ፍቅሬ 11 ሚሊዮን ብር የሚያወጣ ሌግጀሪ መኪና ፊንቴክ ኢንቨስትመንት እኔንም አጭበርብሮኛል አለ በአፉ። ካሶንጎ የሚባል እንስሳ አለ፣ ከርከሮ። በእርግጥ ስሙ ካሶንጎ አይደለም፣ እነግራችኋለሁ ስለ ካሶንጎ። ይሄ እንስሳ ዱር ውስጥ ካሉ እንስሳዎች ሯጭ ከሚባሉት አንዱ ነው። የሆነ ኢንጂን ፓወር የተገጠመለት እንስሳ ነው የሚባለው። ጭሩ ነው የሚነሳው፣ ማንም አይደርስበትም። ችግሩ ምን መሰላችሁ? አንበሳም ሆነ ነብር ከኋላ እያባረረው እየሮጠ ድንገት የሚሮጥበትን ዓላማ ይረሳና ይቆማል። ያን ጊዜ በሚያባረሩ ጠላቶቹ ይያዛል። እንደዚህ ነው የሆነው። እነዚህ ሰዎች ሰብሰብ ብለው ፊንቴክ ኢንቨስትመንት ትክክለኛ ካምፓኒ ነው፣ ትክክለኛነቱን ስላወቅን ነው እኛ ማስታወቂያ የሰራንለት ብለው መስሪያ ቤቱንም ራሳቸውም ነፃ ሊወጡ እግረኛው ሚዲያ ላይ ቀረቡ። ድንገት የሩጫቸውን ዓላማ ረሱትና ራሳችንም 11 ሚሊዮን ብር የሚያወጣ መኪና ተበልተናል እስከ ማለት ደረሱ ማለት ነው። ስለ ካሶንጎ ልንገራችሁ። ካሶንጎ ከርከሮ አይደለም። ካሶንጎ ከኮንጎ ወደ ናይሮቢ ኬንያ ከተሰደዱ የኮንጎሊዝ ሙዚቀኞች መካከል አንዱ ነው። ካሶንጎ ከሙዚቃ ቡድኑ መካከል ድንገት ይጠፋል። ሲጠፋ እነዚህ የሙዚቃ አባላት ሊፈልጉት ይነሳሉ። ላይክ ሼር ማድረጉን እንዳትረሱ። ይፈልጉት ይነሱና እሱን ሳይሆን ሚስቱን ያገኟታል። ከነሱ ግሩፕ ከጠፋ በኋላ አግብቶ ወልዷል። ነገር ግን እዛም ከሚስቱ ጋር ያለ እንደገና ጠፍቷል። ሚስቱም የት እንዳለ አታውቀው።
ይፈልጉታል፣ ያጡታል። አንድ ሐሳብ ይመጣላቸዋል። ለምን በሙዚቃ አንፈልገውም? ካሶንጎ የየ ኡምበሪ ነጋ ካሶንጎ ሚስትህ ናፍቃሃለች፣ ልጆችህ እየጠበቁህ ነው፣ የት ነው ያለኸው እንደማለት ነው። ከዚህ ሙዚቃ ከወጣ በኋላ ካሶንጎን ሳይሆን ካሶንጎ የተቀበረበትን ቦታ አገኙት። ካሶንጎ ሞቶ ነበረ። እኛም እውነት ከሌለች ቢያንስ የተቀበረችበት ቦታን እስከምናገኝ ድረስ እንፈልጋታለን። ሌላው ደግሞ አንድ አዲስ የወጣ ዜና አለ። የአርቲስት ነፃነት እህትና ወንድም በህግ ቁጥጥር ስር እንደዋሉ የሚያመላክት ዜና እየተዘዋወረ ይገኛል። እስቲ ምንድነው ለምንድነው የታሰሩት የሚለውን ቪዲዮ እንመልከትና ተመልሰን እንገናኛለን። ወደ ቪዲዮ እንለፍ። የአርቲስት ነፃነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነፃነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎ መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነፃነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነፃነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። እግር ኳስ ተጫዋቾቹ መጥፋት ጋር ተያይዞ የወጣ አንድ አዲስ መረጃ አለ። እስቲ ቪዲዮ እንመልከትና ተመልሰን እንገናኛለን። እንደተለመደው ማንኛውም ሀሳብ አስተያየት ካላችሁ ደግሞ አስቀምጡልኝ። ወደ ቪዲዮ እንለፍ። ከትናንቱ የተጫዋቾች መጥፋት በኋላ የአካዳሚዎች ሚስጥር ይፋ እየሆነ ይገኛል። አካዳሚዎች ተጫዋቾችን ወደ ስዊድን ጎቲያ ካፕ ይዘው ሲሄዱ ልጆቹ ከጠፉ በሚል በዝግ አካውንት እስከ 1.5 ሚሊዮን ብር ተቀማጭ እንደሚያስይዙ ሲዲ ስፖርት ደረሰኝ ያለውን መረጃ ይፋ አድርጓል። ልጆቹ ከጠፉ ይህ 1.5 ሚሊዮን ብር ለአካዳሚው ባለቤት ገቢ የሚሆን ሲሆን ከስዊድን 18 ተጫዋቾች ያልተመለሱለት የደብል ፓስ አካዳሚ መስራች አሰልጣኝ ታዲዮስ ተክሉ እኛ 300 እና 400 ሺህ ብር እንጂ 1.5 ሚሊዮን አላስከፈልንም ሲሉ ምላሽ ሰጥተዋል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ አቶ ባህሩ ጥላሁን በበኩላቸው ለአካዳሚዎች ፈቃድ የሚሰጠውና ቁጥጥር የሚያደርገው ሌላ አካል በመሆኑ ችግሩ መስፋቱን ገልጸው እስከ ስዊድን ድረስ ምርመራዎችን እያደረጉ መሆኑን አስታውቀዋል። ታዲያ እናንተስ በአካዳሚዎች በኩል በሚደረገው በዚህ አሰራርና በታዳጊዎች መጥፋት ዙሪያ ምን አስተያየት አላችሁ? ሆን ተብሎ የሚደረግ ድርጊት ወይስ አጋጣሚ? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህን ይመስሉ ነበረ። በቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ አዳዲስ በሆኑ ቪዲዮዎች እስከምንገናኝ ድረስ ሰላም ሁኑ።